ላለፉት 6 ዓመታት ከናንተ ጋር ነበረ። አሁን ግን አብረን እንቀጥላለን። ውስጣነት ታሪካችን ነው። ታውቂያለሽ ፈጣሪ እጁን ታጥቦ እንደሰራሽ? ስሜ ቅዱስ ዳዊት እባላለሁ ወይም ሁላችሁም የምታውቁኝ ስሜ ኪድ። ሰላም የዩቲዩብ ተከታታዮቻችን፣ ማህሌት ሳባተ እባላለሁ። እናንተ በምትጠሩኝ ስሜ ደግሞ ማሂ እባላለሁ። የተወለድኩት አዳማ ወይም ናዝሬት ለተስማለው እዛ ነው የተወለድኩት። እንግዲህ የትውልድ ቦታችን እንግዲህ መንታ ነው። የኔም አዳማ ወይንም ናዝሬት ስም ተሸለቆ ናዝሬት ባዳማ ከተማ ዩኒቲ ነበር እየተማርኩ የነበረው። እሱን አቋረጥኩኝና አብረን መሄድ ስለነበረብን ሁላችሁም እንደምታውቁት ተነስቼ ሄድኩኝ ማለት ነው። ናፍሬድ ትምህርት ጨርሼ ነበርና ከ12 በኋላ ግዴታ ዩኒቨርሲቲ መቀላቀል ነበረብኝና መንግስት ባወጣው ተራ መደብ መሰረት የደረሰኝ ድሬዳዋ ዩኒቨርሲቲ ነበር። ከዛ በሰዓቱም ትንሽ ግርግር ስለነበረ ቤተሰብ በታምር ወደዛ እንድሄድ አልፈቀዱልኝም ነበር። ለዛ ነው ዋናው ቻይና ለመሄድ ምክንያት የነበረው ለዛ ነው። በሰዓቱ የነበረው ግርግር ወደ ቻይና እንድሄድ አድርጎኛል ማለት ነው። አገባቢ ለትምህርት ይመስላል። ከዛ በኋላ እንዳልኳችሁ 4 ዓመት ከተማርኩ በኋላ ባችለር ዲግሪ ያገኘው በኋላ የራሴን ካምፓኒ እዛው ከፈቼ ለ2 ዓመት ደግሞ በወርኪንግ ቪዛ ሰራው። ከዛ በኋላ ደግሞ ተመርሼ ደግሞ ማስተርስ እንድሰራ ወደ ስተዲ ቪዛ ቀይሬ 3 ዓመት ደግሞ በማስተርስ ጥናት ላይ ሆኜ ቆይቻለሁ ማለት ነው። መጀመሪያው ተውቃችን እንግዲህ በጓደኞቻችን አማካኝ ነበረ። የኔ የቅርብ ወዳጄ ጓደኛዬ እሷም ቅርብ ወዳጅ ነበረ። እንዳላቻችሁ ቅድም ከአዲስ አበባ ወደ ናዝሬት ስትመጣ ዩኒቲ ነበር ሁለቱም የተገናኙት የሚማሩት ማብረው ስለነበር ማለት ነውና አብረው ጓደኛዬ ጋር ልሰድሽ በሚል ሁኔታ ነበረ ከኛ ጋር ተቀላቅላ የተያየ ነው ማለት ነው። ዮቻችን እያለን የዛሬውን ቪዲዮ እንደዚህ እንጀምራለን። እንዴት ናችሁ? ደሰናበታችሁ? እንዳልኳችሁ በሷ አማካኝነት ከተዋወቅን በኋላ ዳግም መታየት ጀመርን። ከዛ ነው እንግዲህ ነገሮች በፌስቡክም ቀጠሉ። ነገሮች ይከራሩ መጥቷቸዋል ማለት ነው። የሱም ጓደኛ እኔም ጓደኛ አንድ ላይ ተሰብስበን እኛ ከትምህርት ቤት ስንወጣ የምንቀመጥባቸው ቦታዎች አሉ። እዛ ቦታ ላይ ለክረምት መጥቶ እሱ እዛ ነው የተገናኘ ነው። አንድ ላይ እንደ ካፌ ነገር የምንቀመጥበት ቦታ አለ። እዛ ላይ ነው መተን የተገናኘነው። አሁን ላይ ኖር እንግዲህ አላውቅም። የዛሬ ስንት ዓመት ሂስትሪ ነውና እንደውም ሄደን ኢንቨስቲጌት ማድረግ አለብን። አለ እንደ ቦታ የሚለው ማየት አለብን። ተጠየቂ ናዝሬት ያቺ ልጅ ታለች። የመጀመሪያው እንቅስቃሴ ጀመረው እሷ ነች ወይንም እኔ ማለት ይከብደኛል። ግን ዞሮ ተፈላልገን እንደሆነ ያው ይታወቃል። ዲፕሊ ከገባን እሷ ናት እኔ ናት ብንባባል በአንዳንድ ነገሮች ሊያስኬድ ይችላል፣ በአንዳንድ መንገድም ሊያስኬድ ይችላል። ግን ዞሮ ሁለታችን ፍላጎት ነበረን። ግን የመጀመሪያው ሙቭ ያደረኩት እኔ ነኝ እንዴ ማን ነው ፌስቡክ ተሰራው? እሺ ያው እንዴት ነው በአጋጣሚ ስለሆነ ተገናኝተን የተያየ ነው። እኔም ደስ ብሎኛል፣ እሱም ደስ ብየዋለሁ። ፌስቡክ ላይ ቴክስት ያደረኩት አንተ ነህ? ናበላ በቃ የሌለ በጣም ደስ የሚል ጊዜ ነው። ግን አንዳንድ እንትኖቹ የምናያቸው ነገሮች ታያሉ። ዳለው ወድሻለሁ ስንባባል በሰርጋችን ነው የማስተዋወሰው እንጂ እንደውም አሁን ባባላልን ድሮ እንደውም ባባላ አይመስለኝም። ታባለም just ወድሻለሁ በላይ ነው ሙፋችን። እኛ ትንሽ ከባድ የሆኑ ሙቮች ነበሩና እንደዛ አልታባለባችሁ ለማድረግ ቻይና በሄነበት ሰዓት ላይ በጣም ከባድ ነበረ። ብዙ ሰው የሚያውቁ ሰዎች እንደዛት እንደውም እሱም ሲመለስ በጣም ከስቶ ነበር የተመለሰው። እኔም ሳያገኘኝ በጣም ከስቼ ነበር እና ለራሳችን እንደውም አልታወቀንም ነበር። በጣም ነው ሰዎች ነበር የሚነግሩን
እና በጣም ከባድና ደባሪ ጊዜ ነበረ። ግን አትሊስት በስልክ እናወራ ነበር ረጅም ሰዓት፣ ለሊቱ ሙሉ ስልክ እናወራለን፣ ቀንም እናወራለን። እንደውም ቀን ላይ እኔ ክላስ ስገባ ምናምን የሆነ ሰዓት እሱም ክላስ ሲገባ አናወራም። ግን ለሊት በቃ ስልካችን ክፍት ነው የሚሆነው። ፓኬጅ ሞላለሁኝ ስልኩ ክፍት ሆኖ እንቅልፍ ከወሰደኝ ክፍት ነው የሚሆነው ስልኩ። እንደዛ ነበር የምናሳልፈው። ግን ከባድ ጊዜ ነበር። እንግዲህ ሁለት ጊዜ ነው ተለያይተን የነበረው። አንዱ ኢቫና ሳትወለድ በፊት መጀመሪያ እኔ ሄጄ ቻይና ማስተካከል ነበረብኝ የሰውን ፕሮሰስ። ሁለቱም ደግሞ በአንድ ብድግ ተብሎ ስለማይኬድ ያቺ ሞመንት ስንት ወር ነበረች? 7 ወር 6 ወር አለ አንቺና 5 ወር ምናምን ከ5 ወር እስከ 7 ወር የሚሆን ጊዜ ነበር የመጀመሪያው ነው እሱ። ከዛ በኋላ ግን አልተለያየንም። ከመጣች በኋላ እኮ ኦሬዲ እዛ ኑሮ ጀመርን። ኢቫና ተወለደች ምናምን። ሁለተኛ አሁን ነው ሶፊ ሊወለድ ሲል እነሱ አብረን መተን ነበር አይደል? አብረን መተን ነበረ። ከዛ በኋላ ግዴታ እኔ ደግሞ እዛ ያለኝ ትምህርቴን ስላልጨረስኩ መመለስ ስለነበረብኝ ልጆቹ መማር ስለነበረባቸው ሁላችንም ተያይዘን ስለማንሄድ እኔ ብቻዬን ደግሞ ሁለተኛ ጊዜ ሄጃለሁ ማለት ነው። የመጀመሪያው ትሪፕ ላይ 7 ወር፣ በአሁኑ ደግሞ ሶፊ ሲወለድ ደግሞ እንደ 7 ወር 3 ወር ወይ ምናምን ኦኬ 3 ወር ምናምን ያው 3 ወር 4 ይሆናልና በቃ ሁለቴ የተለያየን። ከዛ ውጪ ተለያይተን አናውቅም። ተከታታዮቻችን እንዴት ሰነበታችሁ? እንዴት ከረማችሁ? ያለን የዛሬውን ፕሮግራም እንግዲህ እንደዚህ ያው ህይወታችን የጀመረው በደንብ አንድ ላይ ሆነ ረጅም ጊዜ ተቀመጠን የጀመረው ቻይና ሆነን ነው። እኔ ቻይና ከሄድኩ በኋላ ደስ ይል ነበር። ያው መጀመሪያ ግቢ ነው የገባሁት። አንተ ዶርም ነበር የነበረው። ለስንት ጊዜ ተቀምጠናል? 2 ወር ወይ ምናምን አይደል ዶርም የተቀመጥነው? ለ2 ወር ምናምን ዶርም ተቀምጠናል። ከዛ በኋላ ግን ለብቻችን መኖር ስላለብን ቤት ተከራይተን ወጣን ማለት ነው ከዶርም። በቃ አሪፍ ጊዜ ነበር። ከዛ በኋላ የነበረ ቤት ተከራይተን ወጣን። ትክክልሽ። ወዛሙናለች እንግዲህ ረፍት ለማድረግ ተቀምጠናል። አንደኛው ቻሌንጅ የነበረው ምንድነው ኢቫና እርጉዝ በነበርሽበት ሰዓት ላይ ዶርሚተሪ በምንኖርበት ሰዓት ላይ ብር ባልነበረ ሰዓት ላይ ያቺን ሞመንት እንዴት እንደምናሳልፍ ከሁሉም ፓርት በጣም የከበረኝ እኔ ቀደም ጠይቄ ነበር። እዛ በሲ ሴክሽን ስትወልጂና በኖርማል ስትወልዱ የሚከፈለው ገንዘብ ጠይቄ ነበርና በሲ ሴክሽን ሲሆን በጣም ውድ ነው። ወደ 20000 እስከ 25000 RMB የቻይና ዩዋን ይባላል ገንዘባቸው ማለት ነው። እስከ 25000 ዩዋን ድረስ ኮስት ያደርጋል። በሲ ሴክሽን ከሆነ ግን 8000 እና 9000 ዩዋን ነው ኦልሞስት በኖርማል ሲወለድ እና የዛን ግማሽ በታች ነው ራሱና እንደው ስጸልይ የነበረው ብር አለመኖሩ ነው ስጸልይ የነበረው በያ ነገር አይደለም። ስጸልይ የነበረው እባክህ ፈጣሪ በተፈጥሮ እንድትወልድ እርዳልኝ ብዬ ነበር። ያን ያህል ቸግረን ነበር የምሬ ነው የምላችሁ። እና ፈጣሪ ምረቱን እንግዲህ ጥሩነቱም ደግሞ ለገንዘቡ ብቻ አይደለም በጤናማ መንገድ በኖርማል መንገድ ነው የወለደችው። በሴክሽን ወይንም ደግሞ በፐርሰናል ነው የወለደችው። በናቹራል ወይንም በተፈጥሮ መንገድ ነው የወለደችው። ሶስቱንም ማለት ነው። የሚገርማችሁ ሶስቱንም እንደዛ ነው አለ ማላቀው ነገር በሶፊ ድንገት ማላቀው ነገር ካለ ነው ሁሉ ሶስቱም እንደዛ ነው። እና በጣም የሚያስጨንቅ ሞመንት ብዬ መናገር ነው የምችለው ያ ነው። ብር የሌለን ሰዓት ቤት በሌለን ሰዓት እንዴት እንደምትወልድ እንዴት እንደሚከፈል ያስጨነቀኝ ጊዜ ነው። ዩቲዩብ የጀመርነው እኔ ምንም አይዲያው የለኝም ነበር ስለ ዩቲዩብ ምንም የማውቀው ነገር የለም። ግን ዶርም ላይ ያለን 1-2 ቪዲዮ ሰርተናል ይመስለኛል። እሱ በጣም እንደዚህ አይነት ነገር ላይ ኢንተረስቲንግ ነው፣ በጣም ይወዳል። እሱ ነው እዛ ነገር ውስጥ እንድገባ ያደረገኝ ማለት ነው። ግን ፋይናሊ በጣም ደስ የሚል ነገር ነው። ብዙ ቤተሰብን ያፈራንበት የምወደውም ስራም ነው። ስራ ቤተሰብ ያፈራንበት በጣም ደስ የሚል ነገር ነው ዩቲዩብ እና በዛ መንገድ ነው የጀመርነው። የመጀመሪያው የዩቲዩብ ቪዲዮአችን ደግሞ አስታውሳለሁ ቭሎግ የሰራነው ፓርት መሰለኝ። ያው ገብተናል ብቻ ከኛ ሲቲ እዚህ ለመድረስ ቢያንስ አንድ ሰዓት ምናምን መሰለኝ። ያው ያለውን ነገር እናሳያቸዋለን እዚህ እንደገባን። እንግዲህ ጥሩ ካሜራ ነበር ጀምሮ ያን ያህል አሪፍ ካሜራ ባይባልም ግን ለጀማሪ ግን በጣም ብዙ የነበረ ካሜራ ነበርና ያ የመጀመሪያው ቪዲዮአችን እንግዲህ የዙ ቭሎግ
ቪዲዮ ነበረ ማለት ነው። ልክ ቪው በሳቱ የነበረን እሱ ፕራንክ ኢቫና በተወለደችበት አካባቢ ሰዓት ላይ እሱ ፕራንክ ያደረገኝ ከሌላ ሰው ጋር ሌላ ልጅ አለኝ ብለ ነው መሰለኛል። እንደዛ ይመስለኛል። እንደዛ ነገር ነው ኢትዮጵያ ማለት ነው። እንደዛ ብሎ ፕራንክ ያደረገኝ ነው እና ረጅም ሰዓት ነው እንደውም ያወራንበት የተጨቃጨቅንበት ምናምን እሱ ቪዲዮ ነው። ኃይለኛ ቪው ያለ አሁን ላይ ስንት እንደሆነ አላውቅም፣ ወይ 900 ምናምን ሺህ 800 ሺህ እንደዛ ቪው ይኖረዋል። እሱ ነው። ምን ማለት ነው ንገረኝ። ተረጋጊሽ ከመጀመሪያ ምን አለ ምንረጋጋው እንዴ? እየቀለድክ ነው እንዴ? በህይወት መጫወት አለ። መጀመሪያ ስንጀምር እንዳልኳችሁ እንደ ስራ የጀመርነው ወይ ጎን ለጎን ሀስል ወይንም ደግሞ እንደ ፓርት ታይም ሳይሆን እንደ ፉል ታይም የጀመርነው። ግን ያው ከጊዜ በኋላ እኔ ማይባባ ገባው እንጂ በትክክል በሲሪየስ እንደ ፉል ታይም ነበር የጀመርነውና ከፐርሰናል ላይፋችን ጋር አይጋጭም ነበር። አንዱ የስራ ካላች ስለነበር ማለት ነው። ምግብ ስንበላም ስለምንቀርጽ ስንዝናናም ስለምንቀርጽ ምንም ፐርሰናል ላይፋችን አፌክት ያደረገውም ጀስት እኔና እሷ ግግልት ካላወራን በስተቀር ምንም እንደብቀው ምን ጨምረው ምን አስመስለው ነገር ነበር። ላይፋችንን ነው ለእናንተ እናሳያችሁ። ሰው ምንም አፌክት የሚያደርገው ነገር አልነበረም። እንደ ድራማ ምናምን ቢሆን ኖሮ ሁለት አይነት ላይፍ ይሆን ነበር። ግን ትክክለኛ ላይፋችን ስለሆነ ለእናንተ ምን ስትሪም የምናደርገው ቀላል ነበርና ፐርሰናል ላይፋችንና የዩቲዩብ ላይፋችንን ምን የሚያጋጭ ነገር የለም። በቃ አንድ ላይፍ ነው ለኛ እንዳልኳችሁ ነው። ሙድ የዩቲዩብ ተከታታዮቻችን እንግዲህ ብዙ ቪዲዮዎችን ቀርጸናል። አንቺ ነበር እኔ የሚሰራው ቪዲዮ ላይ ተቆጥቶ ነበር የሚሰራው ነገር ስራ ብለን ያዝነው አንደኛ። ሁለተኛ ነገር ደግሞ በቃ ምን ሰራቸውን የምንኖራቸውን ላይፎች ነበር ስናስተላልፍ የነበረው። እንቀርጻለን፣ ይለቀቃል፣ ፖስት ይደረጋል። ሁሉንም ዲቴል እያንዳንዱን ነገር ታቆናላችሁ። ከስር ተነስተን ዶርም ላይ የነበረን ላይፍ፣ ከዛ በኋላ ቤት ተከራይተን ስንወጣ፣ ከዛ አሁን ያለንበትን ላይፍ እናንተም ራሱ የኛ ቤተሰቦች ብዙ ሰው ያውቀዋል። የምንኖረው ኑሮ ስለሆነ እንትን ስለምንለው ስለምናሳያችሁ ቀላል ነበር ለኛ። እንደዛ ነው። የመጀመሪያው 1000 ሰብስክራይበር ስንገባ እንጃ እንዴ ቢልበላችሁ የነበረን ቪው 100 ቪው 150 ቪው ከበዛ ቫይራል ከወጣው 200 ቪው ምናምን ነበርና በሰዓቱ 1000 ስንገባ ባንዲ ነበር የገባ ነው። እንዴት ብትሉ በሰዓቱ የሆነ ፕራንክ ቪዲዮ ሰርተን ነበር ካስታውሳችሁ ነው። እንዴት ወድቄ ላይ የሆነ ፌክ ደም አድርጌ ከዛ እሷ መታ ምናምን ነበርና እሱ ቪዲዮ ባንዲ ነበር ቡስት ያደረገው። ከዛ ባንዲ ነው ከ300 ከ400 ሰብስክራይበር 1000 ነው የገባ ነው። ዩቲዩብ ደስ የሚለኝ ነው የሆነ ለጌት ያለ ኮንተንት ከሰራችሁ ወይንም ደግሞ አሪፍ ኮንተንት ከሰራችሁ ባንዲ ነው ብሎ አፕ የሚያደርገውና በሰብስክራይበር እንዳታማው። ዩቲዩብ ለመጀመር ለምትፈልጉ ሰዎች አሁን ዩቲዩብ ለሆናችሁ ሰዎች አላደግም ለምትሉ ሰዎች የሆነ አሪፍ ቪዲዮ ቻናላችሁን ባንዲ ነው ብድግ የሚያደርግላችሁ። ምሳሌ ለምሳሌ ቲክቶካችን ከዜሮ አሁን ላናልንበት ወር 400 ሰብስክራይበር ለመግባት 50 ቪዲዮ ማሰራለን። በእውነት ድንገት 60 ድንገት በጣም ከቆጠራችሁ 60 እንኳን አታገኙምና የሆነ ጊዜ በጣም ቪው ካለው ባንዲ ነው 50000 ፎሎወር የሚጨምረው። የሆነ ቪዲዮ እንደውም 100000 ፎሎወር ጨምረን ነበር ቲክቶክ እና ሁሉም አልጎሪዝማቸው አሪፍ ስለሆነ አሪፍ ኮንተንት ይሰሩላችኋለሁ። ዩቲዩብ ለማቆም ምንም ምክንያት አልነበረንም። አንደኛ ቅድም እንዳልናችሁ ለስራ ስለሆነ የጀመርነው ገንዘብ ለማግኘት ስለሆነ የጀመርነው ሲሪየስ ነበርን። ከዛ በኋላ እንደውም እዚህ ከመጣን በኋላ የሆነ ሰዓት ላይ ስናቆም እንደውም በጣም እኔ እንደውም የሆነ በቃ ካልሰራው ሁሉ ይጨንቀኝ ነበር። በጣም ነው እንትን የሚለው ስትጀምሩት ሁሌ መስራት ነው የምትፈልጉትና ለማቆም ወሰነንም ማናቀም አስበንም ማናቀም እዚህ መጥቶ ስንለያይ ብቻ ነው ዩቲዩብ ለማቆም የተገደድነው እንጂ ለማቆም ፕላኑም የለን ምንም ነገር አስበንም ማናቀም ነበር።
እንደዚህ ቪዲዮ ላይ እንደምታዩት ማለት ነው ስትወጣ ምናምን በጣም ደስታ በቃ የሆነ የመጀመሪያ ሁለተኛ የህይወት ጅማሬ ልበላችሁ መጀመሪያ የምትወልዱትና አሁን ደግሞ ወልዳችሁ ያለው ነገር አለ ያ ስሜት ነውና መጀመሪያ ልጃችንን ማለትም ኢቫና ቅዱስ ስትመጣ እውነት ለመናገር አስቡት በናታንና በሶፊያስ የልጅ ኤክስፒሪየንስ ስለነበረ ምን እንደሚፈጠር ምን ማድረግ እንዳለብን ያለው ስሜት ስለምናውቀው ያው ደስታ አለ ግን ያለ ኤክሳይቲንግ አልነበረም በእነሱ በኢቫና ግን ልጅ ኖር አያውቅም ወልደን አናውቅም ያለው ነገር አናውቅም ብቻ አላውቅም ገና ልጅ የሚለውን ስሜት እኛ ልጆች ነበርን እና ልጅ ሲኖረን ደግሞ ያለውን ስሜት መግለጽ ከባድ ነው ብቻ የሆነ የሚያስፈራ ታይም ነበረ በአንድ በኩል የሚያስደስት በአንድ በኩል የሚያስፈራ ነበር የሆነ እየተደብላለቀ ስሜት ነበር ብቻ አልገልጸውም ግን በጣም ደስ የሚል ግን የሚያስፈራም የሆነ ቅዠትም የነበረበት ህልምም የነበረበት የተደባለቀ ስሜት ነበርና እንደዛው የምገልጸው ኤክስፕሬሽን ካላችሁ ግን እንደዛ ማለት ዩቲዩብ መስራታችን ያን ራሱ አንተም ብሎልናል ትክክል ምክንያቱም ፖስት ስለምናደርግ ኢቭን ኮሜንት ላይ ራሱ ያለው እንትን ለኛ ብርታት ነበር ነገራችን ላይ አሁን ምንም ሰው አሁን እናንተ የምትሰጡት አስተያየት ሰው አጠገብ ጋር እንዳለ ነው እንትን ፊልም የምታደርገው ስለዚህ እኛ አጠገባችን ጋር ማንም ሰው ስላልነበረ ዩቲዩብም ለኛ አስተዋጽኦ ይዛን ግን ምንም አይነት ፍርሃት እንዳይኖረን ጠንካራ እንድንሆን አድርጎናል የኮቪድ ጊዜ መጀመሪያ ሌላ ሆስፒታል ነበር የጻናቶች ሆስፒታል ነበር ከዚህ በፊት ታከመችበት ሐኪም ቤት ወሰናት እና 38 ቴምፕሬቸር ሲሆን 38 ማለት ደግሞ ይሄ ኮቪድ ምናምን ሲይዛችሁ የሚሆነው የሙቀት መጠን በህይወታችን ላይ ያስደስተንም ያው ያሳዘነም ነገር ይኖራል ሰው ስትሆኑ ያጋጥማችኋል ብዙ ነገር ያው ካስደስተን ነገሮች ያው ላይፋችን ራሱ ስኬታማ መሆኑ በጣም በህይወታችን ያስደስተን ነገር ነው አንደኛ ልጅ ጤናኛ ልጅ ሰላማዊ ነገር ሁሉ ነገር መሆኑ በጣም በህይወታችን ደስተኛ ያደረገን ነገር ነው ከዛ በኋላ ደግሞ ልጅ ከመጣ በኋላ ስኬታማ እየሆነው ያለው ነገር በጣም በህይወታችን ደስታ ሰላም የሰጠን ነገር ነው የሚያሳዝን ነገር ካጋጠመን ውስጥ አንደኛ እኔ ቻይና ሆኜ አያቴ ያረፈ ሰዓት ነው ሁለተኛ ደግሞ እዛ ሆነን ያው የመጀመሪያ ልጆችን ኢቫና ስትታመምብን በጣም ያስደነገጠን ጊዜ ነበር ትንሽ ነገር ብትሆንም እኛ ምንም ስለ ልጅ የምናውቀው ነገር ስለሌለ ያስደነግጠን በትንሽ ነገር ስትታመም በጣም ነበር የምንጨነቀው የምንደነግጠው ምክንያቱም አጠገባችን ጋር የምናዋራው ይሄንን ስጣት ይሄንን አድርግላት የምንለው ሰው ስላልነበረ በጣም እንጨነቅ ነበር እሱ ሞመንት ነው እንጂ ሌላ በቃ ለሰርጋችን ለማውራት ያክል ሰርጋችን ማይረሳ እንዴት ነው ለእናንተ ሰርግ ይመስላችኋል ለኛ ግን ያለፍንበትን ጊዜ እንደ ማክበር እንደማለት ነው እንጂ ለመናገር እንደ ሰርግ አልነበረም ያን ያህል ለኛ ማለት ነው ለምትሉ ኦልሞስት ተጋብተናል ማለት ይቻላልና ረጅም ዓመትም ኖረናል በህጋዊ መንገድም በቆይታ ከተፈራረምን ራሱ እንጂ ሰርግ አረግን እንጂ በህጋዊ ነገር ከተፈራረምን በጣም ቆይቷል 6 ዓመት ተኩል ኦልሞስት 7 ዓመት አሁን ላይ 7 ዓመት ይሆናል ከተፈራረምን ብቻ ማለት ነውና ያንዳልኳችሁ ነው ያኛ ሰርግ ሳይሆን ለቤተሰቦቻችን ጠቅመን ስለመጣን የቤተሰቦች ቤተሰቦችን ያቁኝም የኔ ቤተሰቦች ሷና ያቋተም ማስተዋወቅ የቤተሰቦችም ደግሞ አሁን ለደረስንበት መንገድ አብራችሁን ተካፈሉ የደስታችን ተካፋይ ሆኑ ለማታክል የተደረገ ፕሮግራም ነበር እንደውም ሞር በአካል ከነበረው ቪዲዮ ላይ በፕሮዳክሽን እንደውም ጥሩ ተሰርቶበት ነበር ለምትሉ በአካል ማርፈድ ነበር ሞር ቪዲዮ ላይ ስለተኮርሰ ነበር በአካል ላይ ነበረውን አክቲቪቲ ወይንም ደግሞ እንግዶች አልተንከባከባናቸውም ሞር ቪዲዮ ላይ ነበር በተኮር ነውና ያ በጣም አስደሳች የነበረ ሞመንት እና ሴሌብሬሽን ነበረ በጣም ደስ የሚል ሁላችሁም ገብታችሁ እንደውም ያላያችሁ ገብታችሁ ይዩት መጀመሪያ ቢዝነሳችን እንግዲህ ሁላችሁም እንደምታውቁት ኢቫና ስቶር ነው ያ አሁንም ነገም ከነገወዲያም አድጎና ጥፎ ታገኙታላችሁ እንጂ ሁሌም the first ነው ኢቫና ስቶር እና ኢቫና ስቶር እንግዲህ ጀመርነው ዩቲዩብ 3 ዓመት 4 ዓመት ከቆየን በኋላ ኦልሞስት እኔ ባሽሪንግ ጨረስኩ በኋላ ካምፓኒ ከፍቼ ነበር ቀደም ብያችሁ ነበርና ካምፓኒ ከፈትኩ በኋላ ዋና ኢምፖርት ኤክስፖርት ካምፓኒ ስለሆነ ያኛው ኢቫና ስቶር አንዱ ፓርት ሆነ ማለት ነው እና ያ ኢቫና ስቶር ነው የመጀመሪያው ቢዝነሳችን ኢቫና ስቶርን ያሳደግነው ራሳችን ፕሮሞት በማድረግ ነው ዩቲዩብ በምንሰራበት ሰዓት ላይ እናስተዋውቀዋለን
አብዛኛውን ጊዜ ዩቲዩብ ነው፣ ሌላ ፕላትፎርም አልነበረም። ቲክቶክም አንጠቀምም ነበር በዛ ሰዓት ላይ። ዩቲዩብ ላይ ስለምናስተዋውቀው ተደራሽ ሆነ በየሰው። ለዛ ነው ሁላይ ራም እናረጋቸው ቢዝነሶች እንግዲህ እንዳልኳችሁ ሜንሊ ኢቫና ስቶር ነው። አሁን ላይ ኢቫና ስቶር ላይ ነው በስፋት እንዳልኳችሁ ካቴጎሪው ባንካፍሎም፣ ግን ኢቫና ስቶር ውስጥ ያሉትን ፕሮዳክቶች ማስፋት ሞሮቨር ደግሞ አሁን ላይ ላይቭ ላይ እቃዎች በመሸጥ እዛ ላይ ፕሮዳክቶችን በማሳየት ያለን ስራ እያሰፋን ነው። ኢቫና ስቶር አለ፣ በኦንላይን ሾፒንግ አለ፣ ከዛ በቪዲዮ እያሳየናል፣ ከዛ ደግሞ ላይቭ እያሳየናል። እንደዚህ ያረን ካቴጎሪ እያሰፋን ነው እንጂ በሌላ ስራ ዘርፍ ላይ እስካሁን አልተሰማራንም። ዋናው አሁን ላይ ቢዝነስኛ ቢዝነስ ውመን እና ቢዝነስ ማንም ማለት ነው። ቢዝነስ ፋሚሊ ነኛ። ወደ ኢትዮጵያ የተመለስነው ያው ልጆቹ ትምህርት መማር ስላለባቸው ኢቫና በተለይ ኢቫና ናታን አልደረሰም። ኢቫና የትምህርት ሰዓቷ ስለደረሰ ቻይና ሆና ትምህርቷን መቀጠል ስለማትችል እዚህ አመጣናት ማለት ነው። ሶ ወደዚህ ሙቪ ያደረግንበት ምክንያት አንደኛው ምክንያት የኢቫና ትምህርት ቤት ለማስመዝገብ ያለፈውን 6 አመት ለመግለጽ ያክል ለኔ ብቻ ተመስገን የሚያስብል ጊዜ ነው። ምንም ይሄንን ብዬ የማወራው ችግርም የለም፣ መናገር የምችለው የሚደረሰብን ነገርም የለም። ብቻ ግን የፈለግነው ነገር ይሳካል። ስቲል አሁን ድረስ አለ በጣም ያለስ ገበያ ጀርናቱ ደስ ይላል። የፈለግነው ነገር አታናናቅም፣ እንሰራለን፣ እናገኛለን፣ እናደርጋለን። ብቻ የምንፈልገው ነገር እናገኛለን እንጂ አንድ ቀን አዝነንም አልቀሰንም ተጎዳንም ብለን ወይንም ደግሞ ይሄ ጎደለብን ብለን ያማረንበት ቀን የለምና አሁንም ያለፈውን 6 ጊዜ በጣም ጣፋጭ የነበረ ጊዜ ነው። ፈጣሪ ላደረገልን ነገር በሙሉ ተመስገን ማለት እንፈልጋለን። እኛ ዋናው ትልቁ ሐሳባችን ኢቫና ስቶርን በተለያየ መንገድ ማስፋት ነው የምንፈልገው። የተለያየ ስራ ዘርፍ ላይ ማስፋት ነው የምንፈልገው። ያው እሱም ደግሞ አይቀርም፣ እሱን እየሰራንበት ነው ያለነው። ስለዚህ ያው እናሳውቃችኋለን ማለት ነው። አዲስ ነገር ሲሆን እናሳውቃችኋለን። ግን ሐሳባችን ፍላጎታችንም ኢቫና ስቶርን የኢቫና የሚለውን ስም አይደል ስም ማስፋት ነው የምንፈልገው። በሌላም ስራ ዘርፍ ሊሆን ይችላል። ኢቫና የሚለውን ነገር ግን ማተልቅ ነው የምንፈልገው። ዛሬ በሌላ ቪዲዮ ተገናኝተናል። ማሂን ኤክስፕረስ ለማድረግ ወይንም ደግሞ ለመግለጽ ያክል እኔ ከብኛል። በቃ እሷ ማለት አንዱ የህይወት አካል ነች። በቃ ኦልሞስት የህይወት አካል ነች ማለት ይቀልኛል። እሷ እንዲነች ጎበዝ ነች ምናምን ከማለት ያክል በቃ ዋናው የህይወት አካል ነች። የግራ እጄ እንደማቀኝ እጄ ከሆነ ግራ እጄ እሷ ናት፣ ግራ እጄ ከሆነ ይሄ እሷ ነው ማለት ነው። በቃ አንድ እጄ ጀርባና ፊት እንደማለት ነው። አብረን ውላችን፣ አብረን አዳራችን፣ አብረን ስራችን ምንም ወጥቼ ማረግ ለብቻ የለም። እሷ ሞታ የምታረገው ነገር የለም። የኔ ጓደኞች እሷ ናቸው፣ የሷ ጓደኞች ናቸውና እንደዚህ የሚለያየ ነገር እንኳን የለምና አንድ መንታዎች ነን። በቃ ያን ነው መግለጽ የምችለው። በደንብ ነው የገለጽከው አንተ። እቺ ከፍ ተበልና ስራችንም ውላችንም ምንም የሚለየን ነገር የለም። አብረን እናድራለን፣ አብረን እንውላለን፣ አብረን እናድራለን። ሶ በቃ የልጆች አባት ጠንካራ ጎበዝ ሰላማዊ ህይወት ባለፈውም ከዚህ በፊትም ተናግራችኋል ኮሜንተሮች። አንድ ሚስትም ደስተኛ ቆንጆ ሆና የምትታየው ደምቃ የምትታየው ከኋላ ጥሩ ጠንካራ አስተዋይ ባል ሲኖራት ነውና ያ ደግሞ የኔ ውጤት እኔ ቆንጆኝ ያምሬ እንድታይ የምታዩኝም የሱ ጥንካሬ ስላለበት ነውና ያ ነው እኔና እሱ ማለት የህይወቴ አካል የህይወቴ አምሳያ ግራ ጎኔ ትንይቷ ሁሉ ነገሬ እወድሻለሁ። የልጆቼ ናት። በቃ ከዚህ በላይ የሚገልጽ ነገር የለም። እስ ጀግና ግጭለት ግጭለት ደርሰና እዚህ ነው ያ ሁላችሁም እንግዲህ አሁን አቶ ቅዱስ ባለቤቴ እንግዲህ እኔ እንጃ በቃላት እኔ ብዙ ጊዜም ቪዲዮ ላይ አይታችሁን አታውቁም፣ ተገላልጸን አናውቅም። እንደዚህ ወድሃለሁ ወድሻለሁ ብዙ ጊዜ አንባባልም።
እንዲሁ አሉን ነው በቃ ላይፋችንን ስለምናሳያችሁ ዩቲዩብ ላይ እየኖር ነው ደስተኛ ሆነን በጣም ሰላማዊ ሆነን ፍቅር ሆነን እየኖር ነው ስለምታዩ ያ ነው ያለው መሐላችን ሶ እንዴት በቃ ወዳለው አፈቅራለሁ እሺ ረጅም እድሜ ይስጥክ እውነትጋል ስለማለቅ ያስቀኛል በጣም በኑሯችን ስለሆነ ፍቅራችን ማለት ነው ግን ያው እንዴት ማለት በደንብ አድርጌ ነው ጀምሮት ከፍላለሁ እሺ ሶሻል ሚዲያ ላይ ያፈራናቸው ኮሚኒቲ ወይንም ቤተሰቦች እንግዲህ እንደውም አሁን ላይ እንዳልኳችሁ ነው ሞር ኢቫናስቶን ላይ የሰራን ስለሆነ ከሶሻል ሚዲያ እውነት ለመናገር ቀናል በጣም እኛ እንደውም ያቆም እንደውም እውነት ለመናገር የድሮቹ ናቸው የዛሬ 5 ዓመት 6 ዓመት የነበሩ ዩኒቨርሲቲ ማሩ ተማሪዎች አገራል ሰዎች የሚያቆኑ እንጂ ዛትማሽ እንደውም ሰው ያቀናሉ ያላሰብም እውነት ለመናገር ግን በፊት የነበሩት ኮሚኒቲዎችም አሁን የነበሩት ኮሚኒቲዎች የድሮቹ ናቸው ግን ደግሞ መጀመሪያ ዩቲዩብ ስንከፍት የነበሩት ኮሚኒቲዎች ቴሌግራም ግሩፕ ተከፍቶ ግሩፕ ጆይን ተደርጎ በጣም ብዙ ሰው ገብቶ የኛ ቪዲዮ ቪው እንዲኖረው ላይክ እንዲኖረው በቃ ሁሉም ሰው የኛን ሊንክ ፖስት ያደረገ ብቻ የሆነ የፋን ፔጅ ተፈጥሮ ሁሉም አድሚን አለው ምናምን ነገር ሁሉም ሼር ያደርጋል ላይክ ያደርጋልና ብቻ ግሩፕ ተፈጥሮ ነበርና እኛን ለማሳደግ የተደረገ ጥረት ነበር በጣም የምር በተለይ ሚድል ላይ ያላችሁ አረብ ሀገር ያላችሁ በጣም ብዙ ሰፖርተሮች ነበሩን ግሩፕ ከፍተው ከአሜሪካም ራሱ እዚህ ኢትዮጵያም ራሱ በጣም ብዙ ሰዎች ነበሩና በጣም ነበር ይደገፉና አንድ ህይወታችን አካል እዚህ ጋር ለመድረስ ዋናውን እርምጃ የወሰዱ ቤተሰቦቻችን ናቸውና እንወዳቸዋለን ባላችሁበት ቦታ በሙሉ ሰላምና ጤና ይስጣችሁ